ያስጨንቅሻል ነው ወይስ ከናታን ጋር ጠርጠርሽ? ማን ያውቃል እማዬ፣ ያልጠረጠረ ተመነጠረ አይደል የሚባለው? አንቺ ኧረ የሚመነጥር ይመንጥርሽ። ሂጂልኝ እማዬ። ግን ቆይ ከማን ያረገዘች ይመስልሻል? እኔ ምን አውቃለሁ? አብሬ ነበርኩ። እሷ አልነገረችሽም? እሺ ልቦናሽ ይረፍ። ያረገዘችው ካለ ወዳጇ ነው። ደግሞ አደራሽ ሲያረጉ አይተሻሉ እንዳትይ። እና ምንሻት እማዬ? ይኸውልሽ ኤቢ፣ ማመን ያለብሽን ነገር ባያሳምንሽ እንኳን እመኝ። በተለይ አንቺን የማይመለከት ጉዳይ ከሆነ ብታምኚ ነው የሚያዋጣሽ። አለበለዚያ ግን ጨርቅሽን ጥለሽ መንገድ ለመንገድ ነው የምታችሁ። ግን በቃ ሲወለድ ዴሊ ማስመርመር ነው። ምን ከማን ጋር ነው የምታስመረምሪው? መቼስ ከኔ ጋር አለሽ እማዬ። እስከዚ የሰይጣን ፍራስ ትዛ ዛሬ ምን ዛሬ መሸ? 22 አካባቢ ነበርኩ። መንገዱ ተዘጋግቶብኝ ቆየሁት። እኔማ ዛሬ ደሬ 2 ብሎ ሰካራ ብሎ ይመጣል ብዬ ነበር። እኔ ባልሽን ሰካራ በአመት 1 ጊዜ ወይም 2 ጊዜ ለምሰክራት ነው አይደለም እኔን መለሰሽ ለኔ የምታሚው? አቤት የእውነት ግን ደሬ አንተ ሰካራ ስትል እኮ እንዴት እንደምታዝናናኝ እንጂ እያነሳሳሽኝ ነው ማለት። ኧረ የምን ማበረታታት እና ሰውዬ ይኸውልህ፣ ሰካራም ብትሆን ኑሮ ድሮ ጥንት ተፈታ ነበር። አንድ እውነት ልንገርሽ፣ እኔ ሰካራም በሆን እንኳን አንቺ መቼም እኔ መፍታት አትችይም። ወይ አልቀረብም። ሰካራም ደግሞ ምን ወንድ ነው? እናንተ ናችሁ የምታስጠጡን። እቺ እንኳን ሰበብ ናት። አልሰማህም? ይኸውልሽ እንደውም አሁን ይሄን ስናወራ አንድ ነገር ትዝ አለኝ። ምንድነው? አንድ ሰው ሚስት ያገባና ልክ ሚስት ባገባ በ3ኛው ወር ጥንቅቅ ጥብር ብሎ ሰክሮልሽ ወደ ቤቱ ይገባል። እሺ ከዛ ቤት እንደገባ አንዴ ራሴን አንዴ ሆዴን እያለ በህመም ሲሰቃይልሽ ሚስትየው ጭንቅ ይላታል። ከዛ ግራ ገብቷት ቆይ እናት ጋር ያለ ስትሰክር ምን ነበር የሚያደርጉልህ ብላ ጠየቀችው። ጎሽ እሺ እሱስ ምን ቢላት ቆጆ ነው? ይኸውልሽ ሚስት ከማግባቴ በፊት ሰክሬ አላውቅም አይላት። ወገኛ አሁን ይቺ ሁሉ እጅ አዙር ሚስቶች ናችሁ ሰካራ ምንድን ነው የምታደርጉት ነው አይደል? ታዲያስ ሰላም የዳጣ ድራማ ቤተሰብ ድራማ ተከታታዮች እንደምን አላችሁ? ለማን ነው ወይ እንግዲህ ዛሬ በክፍል 19 የዳጣ ድራማን ይዘን ከች ብለናል ማለት ነው። እንግዲህ በክፍል 19 ምን ተፈጠረ የሚለው ነው። ያው እንደሚታወቀው ሰላምዬ አርግዛለች። ሰላምዬ በማርገዟ ምክንያት እንግዲህ ቤተሰቡ ትንሽ ለየግላቸው ይሄ ነው ብሎ ባያወጡትም ለየግላቸው የራሳቸው የሆነ ጭንቀት ይዟቸዋል ማለት ነው። እሱም ጭንቀቱ ምንድነው? ከማን አረገሹ ከማን አመጣሹ የሚለው ነው። የሰላም ማርገዝ ከቤት ውስጥ ሆነ የሰላም ማርገዝ ነው ማለት ነው። ቤት ውስጥ ወጣ አታቅም። እንዴት አረገዘችው? ከየት አመጣችው? የሰጠችንስ ምላሽ እውነት ነው ወይ የሚለው ነው ማለት ነው። በእርግጥ የሰጠቻቸው ምላሽ አሳማኝ ምላሽ አይደለም ማለት ለነሱ አጥጋቢ መልስ አይደለም። ምክንያቱም በመቼ ታይም ወጣ መቼ ታይም ማለት ቢያንስ ልጆቹ ከቤት ባትኖር ቤተሰቦች ከቤት ባይኖር ማለት እናትና አባቶቹ ቤት ባይኖሩ ልጆቹ ቤት ይውላሉ ያድራሉ። ተማሪ ናቸው። በማንኛው ታይም ሂዳ አድራ ነው ከዛ ሂዳ ልጅ አርግዛ የመጣችው የሚለው ነው። ሁለተኛው እንግዲህ ሰላም ማሚን እትዬን ምን አስጨነቃቸው? እትዬ ማርታ ለምን ተጨነቁ? በሰላምዬ ማርገዝ ለምንድነው ሁል ጊዜ አጥብቃ የምትጠይቃት? የተለያየም ጥያቄዎችን ትጠይቃታለች። ሰላምም እንግዲህ መልስ በመመለስ የተለያዩ መልሶችን በመመለስ የምታመልጥ መስሏታል። ያው እንግዲህ እሷ የቤተሰቡን ሰላም ለመጠበቅ ብላ ሊሆንም ይችላል እንደዚህ ያደረገችው። ግን ደግሞ ያው ይፋ መውጣቱ አይቀርም አንድ ቀን። በዚህ ፓርት ላይ እንግዲህ ነካ ያደረጉት የተለያየ ነገሮች አሉ።
አንደኛ ምን የሚለው ነው እንግዲህ ልጅቱ ማን ነው ስሟ እቺ አቢጌል ለምንድን ነው 10 እየጨቀጨቀቻት ነበር እናቲቱን ከማን እንዳረገዘችው ነገረችሽ ወይ ከማን እንዳረገዘችው ነገረችሽ ወይ እያለች ማለት ነው። ለምን እንደዚህ አጥብቃ ጠየቀቻት? ምክንያቱም ልጅቷ በውስጧ የሚመላለስበት የሆነ ጥያቄ አለ። ምክንያቱም ቤት ውስጥ ያሉት እንግዲህ 2 ወንዶች ናቸው። አንደኛው ናታን ነው፣ አንደኛው አቶ ደረጀ ናቸው። እና እናቲቱ የምትጠረጥረውን ልጅቱም ትጠረጥራለች። ማለት ልጅቱ ያው ናታን እሱ ባይወዳትም እሷ ትወደዋለች እና እሱ ይሆናል ብላ ታስባለች። እናቲቱ ደግሞ እንግዲህ ያው በባለፈው ፓርት እንደነገረቻት ተመስገን ስንቱን አሰብኩት ምናምን ብላ ስትጸልይ አይታችኋታል ብዬ ተስፋ አደርጋለሁ። which means ባሏን ተጠረጥረዋለች። እንደምትጠረጥረው ማለት ከፊቷ ላይ ያስታውቃል እሷ ማለት ነው። አንደኛ ባለፈው ጸሎት ትናንት እና ዛሬ ደግሞ በዚህ ፓርት ላይ አቶ ደረጀ አምሽቶ ሲገባ እሷ ቤት ቁጭ ብላ ነበር እና እንግዲህ አቶ ደረጀ አምሽቶ ሲገባ ሰክረህ ትመጣለህ ብዬ እየጠበቅኩህ ነበረ ምናምን እያለችው ነበር እና እሱ ደግሞ እንግዲህ በአመት 2 ለምሰክራት እንዴት ሰካራም ብለሽ እኔኑ ለኔ ታምኛለሽ እያላት ነበረ። እንግዲህ ያው እሷ እሱን እንደዛ ስትለው ያው የተለያየ ወሬዎችን አውርቷታል። ከነዛ ወሬዎች እንግዲህ ብዙ ነገር መረዳት እንችላለን። ያው እሱ ሰክሮ ያውቃል። በስካር ስሜት እንግዲህ ገብቶ ሳያውቅ አስረግዟት ሊሆን ይችላል። ሳያውቅ አስረግዟት ሊሆን ይችላል። ያው ያውቃል፣ ግን ያው በስካር ስሜት እንትን ሳይል አስረግዟት ሊሆን ይችላል ብዬ ተስፋ አደርጋለሁ። የሚጠረጠረውን ነገር ነው እንግዲህ። ምክንያቱም ሴትዮዋ ብዙ ጊዜ አጥብቃ እየጠየቀቻት ነበረ። እሷን ለምን አጥብቃ ጠየቀቻት ነው ሰው ጠርጥራለች። አቶ ደረጀም አረገዘች ተብሎ በተነገረበት ታይም ላይ በጣም ደንግጦ ነበረ። ምክንያቱም እንግዲህ ያው ማለት ናታን ብቻ ነው ከዚያ ቤት የማርገዟ ጉዳይ ከማን ታምጣው ያላሳሰበው እንጂ ናታንና ዳጣ ብቻ። ዳጣ ሰምታለች፣ ግን የሰማች አይመስለኝም። ግን ትሰማለች፣ ግን ሲያወሩ ሰምቻቸው አላውቅም ዳጣና እሷን። ኤኒዌይስ ሱሮ እኔ የሚመስለኝ የአባትየው ነው የሚመስለኝ። ሆነም ቀርም ቤትም እንግዲህ በዛሬው ፓርት መጨረሻውን እናያለን። አፋጣ ስልኩን አምጪ ስትላት ነበረ። ስልኩን ትሰጣታለች ወይ ወይስ ሌላ መላ ታገኛለች ወይ የሚለውን ነገር እንግዲህ በቀጣይ እናያለን። ያው አቤጌልም ለራሷ ስትል ነው እንግዲህ እናቲቱን ካልነገርሽኝ ብላ ድርቅ ብላባት ነበር። እናቲቱን ደግሞ እንግዲህ ነግራታለች። ስትነግራት ምን እንዳለቻት ታውቃላችሁ? እንግዲህ እንትን ማስመርመር ነው ዲኤንኤ ማስመርመር ነው ስትላሽ፣ ከማን ጠርጥረሽ ነው ዲኤንኤ የምታስመረምሪው? ደግሞ ከማን ልታጣብቂበት ነው ስትላሽ፣ ናታንን ጠርጥረሽ ነው እና መጠርጠር ነው ምናምን ብላ እናቲቱን አበሳጭታታለች ማለት ነው። እንግዲህ ከምላሹን እንግዲህ በኔክስት ፓርት የምናይ ይሆናል ማለት ነው። እንግዲህ የዳጣና የእንትና ግንኙነት ደግሞ እንግዲህ እንደቀጠለ ነው። የዳጣና የናታን ግንኙነት በእርግጥ ናታን ዳጣን ይወዳታል። ሆነም በሌላም ሆነ በአንድ መንገድ ዙሮ ገልጾላታል። ስህተትም ተባለ እውነትም ተባለ እሱ ዳጣ ግን ይህን ያክል ስሜት የላትም ለሱ። ግን አብረው ይገናኛሉ፣ ግን ስሜት የላትም እና እንደዛ ነው ማለት ነው። ያው አቤጌልን ለማስመሰል ቀርቧታል ናታን ማለት ነው። እሱ በሚያስመስልላት ታይም እንግዲህ እውነት እየመሰላት ደስ ይላታል ማለት ነው። ግን ዳጣን ያው እየተቀራረቡ ነው፣ አብረው ወክ ማድረግ እየጀመሩ ነው ምናምን። ያው እንደዛ በሚሆንበት ታይም ደግሞ አቤጌል ቅጥል ትላለች እና ደግሞ ለማስመሰል ብሎ ዳጣን አልወድሽም በላት እንደዚህ በላት ስትለው እሱ አልወድሽም ሲላት ያው እንግዲህ አቤጌል ደስ ይላታል ማለት ነው። ግን ይሄ እውነተኛ ስሜት አይደለም። ኤኒዌይስ ያም ሆነ ይህ የዳጣና የናታን ፍቅር እየጨመረ ነው። ምክንያቱም ዳጣ ያው አላወቀችም፣ ግን ፍቅር እንደሆነ አታውቅም ምናምን ላይክ እንደ ወንድምና እህትም ቢሆን እየተቀራረቡ ነው ማለት ነው። ግን ይሄ ያው መቀየሩ አይቀርም። ፍቅር በልምድ የሚመጣ ነገር ነው። ኤኒዌይስ እሱ ገልጿል ፍቅሩን፣ እሷም ያው ትቀበለዋለች ብዬ ተስፋ አደርጋለሁ ማለት ከሆነ ታይም ላይ ከሆነ ቀን በኋላ ራሱ ይቀየራል ፍቅሩ ማለት ነው። ኤኒዌይስ እንግዲህ የሚያሳስበው ነገር የሰላም ነው። ቤተሰቡ ይረበሻል ወይ ነው።
እውነት ምን ትመልስላት ይሆን? በቀጣይ ፓርት ነው። ያው አቤጌል ሁሌም ነገረኛ ናት። ምንም ሆነ ምን ያው ዳጣን ለማቃጠል ነው ማለት። ዳጣ ከሷ እኩል ስትሆን አትወድም። እንኳን ከሷ እኩል በቃ ከዛ ቤት ሁሉ እንድትኖር ሁሉ አትፈልግም። ግን እህቷ መሆኗን ደግሞ አታውቅም። አቶ ደረጀ በቃ አባቷ የሚያደርግላትን ነገር ከሷ እኩል ሲያደርግላት ምናምን በጣም ቅጥል ትላለች፣ ትናደዳለች። ብቻ ከሷ እኩል እንድትሆን አትፈልግም። ከዛ ቤት እንድትወጣ ናታንን እንዳታገኝ ብቻ እሷ ከናታን ጋር ናታንና ናታንና አቤጌል አንድ ሲሆኑ እንትና ሰላም ነች። ብቻ ዳጣ ሰላም ነች፣ ሰላሟን ታገኛለች። ደስ ይለኛል ምናምን እያለችው ነበር ለናታን። እና እንግዲህ በሚቀጥለው ኔክስት እንገናኝ ባይ